ታቸው ከመከላከያ የተረፉት ለአማራ ፋኖ በማክሰኝት ወረዳ እጅ የሰጡ ናቸው። ያው ከተያዙ በኋላ የተደረገላቸውን እንክብካቤና የደረሰባቸውም ግፍና በደል ካለ ለህዝብም ሆነ ለመከላከያው ተቋም ፋኖ ምን አይነት ኃይል ምን አይነት አቅም የሚማርከውንም በምን አይነት እንክብካቤና ምን አይነት የስለንቦና ግንባታ እንደሚያደርግለት ከነሱ የክፍለ ጦራቸው መረጃ የሆነው ማን ነበር ስሙ? ዘነበ ነው። የክፍለ ጦራቸው መረጃ የሆነው ዘነበ ነስር የሚባለው ያው ከተያዙ በኋላ በቁጥጥር ስር ከዋሉ በኋላ የተደረገባቸውን ግፍና በደል ወይም የተደረገላቸውን እንክብካቤ ከሱ እንሰማዋለን። እስቲ ወንድም የተደረገላችሁን እንክብካቤና ከተያዛችሁ በኋላ የደረሰባችሁ ግፍና በደል ካለ የምትናገሩት ካለ ዘነበ ድምጽን ከፍ አድርገህ። የደረሰን ግፍ የለም እስካሁን ገና ነን። ጥሩ ነው እየተንከባከቡ ነው። እሺ መከላከያ ሰራዊት ወደ ውጊያ ሲያስገባ ምን ነበር የሚሏችሁ? ስለ ፋኖ ምን ነበር የሚነግሯችሁ ለእናንተ? ስለ ፋኖ እንኳን የሚያወሩት ነገር ወደ ውጊያ ሲሄዱ ፋኖ ምን አይነት አቅም አለው ምናምን ነው የሚሏችሁ? ድምጽ አቅም የለውም ነው። እሺ እናንተ ስትመጡ ምንድነው የገጠማችሁ? ያጋጠማችሁ የፋኖን አቅም ምን ላይ ያያችሁት? እንዴት አያችሁት? ያው እጅ ሰጠና በቃ አቅም ሲያቅተን እጅ ሰጠና እና ለመንግስት አሁን የምታቀርቡት ወይም ለህዝብ የምትሰጡት አስተያየትና ለዓለም መንግስት የምታቀርቡት አስተያየት ምንድነው? ለቀሩ ጓዶቻችሁ መንግስት ምን ቢያደርግ ጥሩ ነው? የዓለም መንግስት እጁን ቢያስገባ ምን ቢሆን ነው እናንተ የምትመርጡት? የፋኖን አቅም አይታችሁታል። ባያችሁት መሰረት ለሌሎቻችሁ ጓዶች ምን ትላላችሁ? ያው ከተማረከ በኋላ ያው በጥሩ ሁኔታ ነው ያዙ። ያው ሌላ ጓደኞቻችን ራስ እዚህ ቢቀላቀሉ ቆንጆ ነው ይላል። መንግስት ለወደፊቱ ምን ቢያደርግ ጥሩ ነው? ያው እንግዲህ ያው እጁም ቢያነሳ ይችላል። እና የፋኖን አቅም ምን እናንተ ምን ላይ ያገኛችሁት? ፋኖን እንዴት ገመታችሁት? ፋኖን በጥሩ ሁኔታ ነው እኮ አቅሙን ምን ላይ ያያችሁት? አቅም አላቸው